ሌን ይባላል። የ6 ዓመት ልጅ ሲሆን አንድ ቀንም የተለየ ፓወር እንደሚያገኝም ያምናል። ያደገው በአሜሪካን ከወላጆቹ ጋር ሲሆን ነገር ግን ጸባዩ በጣም አስቸግሯቸውም ነበር። በየቀኑም የሚፋለማቸው ሰዎች ስላልነበሩ ጉልበቱንና ኃይሉንም በሙሉ አስተማሪዎቹና የቤት ሰራተኞቹን በመደብደብ ነበር የሚወጣባቸው። በዚህም ጸባዩ ምክንያት ከተለያዩ ትምህርት ቤቶችም ሊባረር ችሏል። አንድ ቀን የሚማርበት የነበረው ትምህርት ቤት ርዕሰ መምህር የሆነው ሰው ጥርሱን ተሰብሮ ወደ ወላጆቹ ጋርም አንድ ደብዳቤ ይዞላቸው ይመጣል። ደብዳቤውም ልጃቸው ከዚህ ትምህርት ቤት እንዲወስዱትና ሌላ ትምህርት ቤት እንዲያስገቡት፣ አለበለዚያ ግን ይሄ ትምህርት ቤት እሱን መቆጣጠር እንደማይችል የሚገልጽ ነበር። ወላጆቹም ልጃቸው ከዚህ በላይ መቆጣጠር ባለመቻላቸው በመጨረሻ ወደ ቻይና ለመላክም ይወስናሉ። እኛ ሀገር እንዲህ ብናጠፋ በርበሬ ትታጠናለህ ወይስ አለንጋውን ብለው ነው የሚያማርጠው። እዛ ደግሞ የእሱ አጎት የሆነው ዩዋን ላይ እሱን የሚቀበለው ሲሆን ዩዋን በትምህርት ቤት ውስጥ የሙዚቃ መምህር እንደሆነ እንረዳለን። ስለዚህም ሊን እሱ በሚያስተምርበት ትምህርት ቤት ለማስገባትና ዩዋንም እሱም ለመቆጣጠር እንደሚያመቸውም ያምናል። መስሏል፣ እንደ ማንኛውም ፈላ መስሏል። ከጥቂት ቀናቶችም በኋላ ሊን ቻይናም ይደርሳል። ዩዋንም እሱን ለመውሰድ ወደ አየር መንገዱም ያመራል። በመንገዱ ላይም አንድራን የምትባል ስራ ቦታ የሚያውቃትን ሴትም ይመለከታል። ለረጅም ጊዜ ያክልም እሷ ፍቅር ይዞት የነበረ ሲሆን ልሸኝሽም ቢላት ልጅቷ በነበረባት ኩራት አማካኝነት ጥያቄውንም ውድቅ በማድረግ ታክሲ አስቆማ ትሄዳለች። ዩዋንም ወደ አየር ማረፊያው ቶሎ ባለመድረሱ ምክንያት ትዕግስት የሌለው ሊን ብቻውን ከዛ ለመውጣትም ይወስናል። በቀጣይም ሊ የተባለች አንዲት ወንጀለኛ ሳጥን ይዛ ስትሄድም እንመለከታታለን። ለአለቃዋን በመደወል ስለ ሳጥኑም ትነግረዋለች። በዚህም ጊዜ በሳጥን ውስጥ የሚገኘው ነገር እነዚህን ወንጀለኞች ሊያነር ሊያደርጋቸው የሚችል ነገር መሆኑንም እንመለከታለን። ቢሆንም ግን መውጫው ጋር ከመድረሷም በፊት ሌሎች ሌቦች ያንን ሳጥን ሰርቀውባትም ይሄዳሉ። አንደኛው ሌባም ትኩረታን ይዞ ስለነበር ሌላኛው ከዛ አምልጧትም ይሄዳል። ያ በእንዲህ እንዳለ ውጪ ላይ ሊን ታክሲ ለመያዝ ተዘጋጅቷል። ነገር ግን ከዛ እየሮጠ እያመለጠ የነበረው ሌባ ድንገት እሱንም ይገጨዋል። ሱፐር ሂሮ ለመባል የትኛውም እድል እንድታመልጠውም አይፈልገውም። ሊን ያንን ሌባ ለመከታተልም ይወስናል። ምክንያቱም ሳጥኑ የተሰረቀ መሆኑን ገብቶታል። ኧረ ፈለው ተረጋጋ፣ ገና እኮ 6 ዓመትሽ ነው። አባሮሽ በመጫወቻ እድሜ ሌባና ፖሊስ። ከትንሽ ቆይታ በኋላም ዩዋን በዛ ኤርፖርትም ይደርሳል። ቢሆንም ትንሹን ሊን ሊያገኘው ግን አልቻለም። በመጨነቅም የሊንን ፎቶ ለሰዎች በሙሉ በማሳየት ይህን ልጅ አይተውት ከሆነም ይጠይቃቸዋል። ቢሆንም ግን የሚያውቀው ሰው አልነበረም። ይህ በእንዲህ እንዳለ ሊንና ሌባው አባሮሻቸውንም አላቆሙም። ሊንም ፈጣን ስለነበር በመጨረሻም ያስቆመዋል። በመጨረሻም ሌባው ብር በመስጠት ሊሸውደውም ይሞክራል። ቢሆንም ግን ልጁ ሳጥኑን እንጂ ምንም አይነት ገንዘብ እንደማይፈልግም ይናገራል። በጥፊ ብሎ ዙሪያ ያደረገው ምን ብርንካ ነው። ሆኖም ሌላ አማራጭ ስላልነበረው ሌባው ሊንን ለመምታትም ይሞክራል። ቢሆንም ሊን በምላሹ ይመተዋል። ኧረ ወገንተ የ6 ዓመት ልጅ ሲጠፈጥፋችሁ አስቡት። ሊንም ሱፐር ሂሮ የመሆን ፍላጎት ብቻ አልነበረውም፣ የተለያዩ የኩንጉፉ ትምህርት ቤቶችንም ሲማርም ቆይቷል። ስለዚህ ደባደብና ራሱን መከላከል በደንብ የሚችል ልጅም ነበር። ሌባውንም ከመታው በኋላም ያንን ሳጥንም ሲከፍተው በውስጡ አንዲት ትንሽዬ ጥንቸልም ነበረች። በመቀጠልም ወደ ታክሲው ሹፌር ከተመለሰ በኋላ በሹፌሩ ስልክ ወደ ፖሊስም ይደውላል። ስለተሰረቀችውም ጥንቸል ይህንን መረጃ ለፖሊሱም ይናገራል። ቢሆንም ፖሊሱ ግን ሕፃኑ እየቀለደ እንደሆነ በማሰብ ጥንቸሏን እሱ እንዲያሳድጋትም ይነግረዋል። በተመሳሳይ ጊዜ ላይም ዩዋን ወደዛ ፖሊስም ይደርሳል። የመጣውም ሊን መጥፋቱን ለመናገር ነበረ። ፖሊሱም በማስከተል በቻሉት ፍጥነት ልጁን እንደሚያገኙትም ይነግረዋል። በሌላ በኩል ሊን የአጎቱን ቤት የት እንደሆነ ያውቅ ስለነበር በታክሲው ወደዛ መሄድም ይጀምራል። ዩዋንም ማታ ላይ ወደ ቤት እንደደረሰ ከውስጥም ድምጽ ይሰማል። ሌባ ወደ ውስጥ እንደገባም በማሰብ በመስኮቱ በኩልም ይገባል። ሲመለከተው የደነገጠውም ሊን በእግሩም ይመተዋል። ከደቂቃዎች በኋላም እየደማ የነበረው የዩዋንን አፍንጫ ለማስቆምም ይሞክራሉ። ይህ ልጅ በስህተት ነው የ6 ዓመት ታዳጊ ያሉት። ሆነት የ6 ዓመት ልጅ እስኪያስቡት ደም በደም ሲያደርጋችሁ። ወደ ኋላ መለስ ስንል ሊን ከሌባው ጋር በሚፋለምበት ጊዜ ላይ ስልኩን ጥሎት ነበረ። ቢሆንም ግን በመንገዱ ላይ የገጠመውን ነገር በሙሉ ለዩዋን አልነገረውም። በሌላ በኩል ወንጀለኛዋ ሊንና
አብሯት የሚሰራው ቼንግ አለቃቸው ጋርም ሄደው ያገኙታል። ሳጥኑንም ከእጃቸው በማጣታቸው ይቅርታ ጠይቀው በቻሉት መንገድ ፈጥነው እንደሚያመጡለትም ይነግሩታል። ሆኖም አለቃቸው ሳጥኑን ቶሎ የማያመጡት ከሆነ ሁለቱንም እንደሚገላቸው ይነግራቸዋል። በቀጣዩ ቀን ላይ ለመጀመሪያ ጊዜ ሊንና ዩዋን ወደ ትምህርት ቤት ይሄዳሉ። አሁን ሊንን የምታስተምረው ዩዋን የሚወዳት መምህር አን ነች። በተመሳሳይ ጊዜ ላይ ሊን ዜና የተባለች የሱኩያ ተማሪንም ይመለከታል። ይቅርታ አድርጉልኝና ትንሿ ቸከስ እኩዩ አትመስለኝ፣ በእድሜ እኩል ናቸው ብዬ ልለፍ እንጂ። ሊንም ወዲያው ነበር በውበቷም የተሳበው። ምን አልኩ እኔ? ይኸው ቸከስ ሲያይም ይመሳሰጠዋል። ሊያወራትም በሄደበት ሰዓት ላይ ግን ዩዋን እሱን ይጠራዋል። መቀስ፣ አንተ በ30 ዓመት አልጠበስክምና ልጁን ሲንግል ታደርገዋለህ? በቀኛ። በክፍላቸው ውስጥ ሊን ለተማሪዎቹ ራሱን ማስተዋወቅም ይጀምራል። ራሱንም እንደ ጀግና ስለሚያይ ሁሉም አሳሳቢ ችግር ካጋጠማቸው እንደሚያድናቸው ይነግራቸዋል። አይቺ ነገር ቸከሷን ለማስደመም ሙከራ ስርጭት ትመስለኛለች እውነት። በማስቀጠልም ከዚና ጎን ከተቀመጠ በኋላም አንድ ጉልበተኛ ተማሪ እሱ ላይ ያሾፍበታል። እናም መምህራናቸው በወጣችበትም ሰዓት ላይ የልጁ ጓደኞች በሙሉ እሱን ለማስፈራራት ከመቀመጫቸው ይነሳሉ። ቢቀርባቸው አይሻልም? አንገታቸውን ደፍተው ቢማሩ ይሻላቸው ነበር። ውጪ ላይም አን ከክላስ ውስጥ የሚወጣውን ድምጽ ትሰማና ወደ ክላሱም ተመልሳ ትገባለች። በዚህም ሰዓት ሁሉም ተማሪዎች በየቦታቸው ላይ ይቀመጣሉ። ቢሆንም ከትምህርት ቤት በኋላ ግን ለዛ ተማሪዎች ሊንን ለመደብደብ ይመጣሉ። የእነሱ አለቃም ሊንን እንዲሰግድለትም ይነግረዋል። ሞኞ አልተዋወቃችሁም ማለተው። ሊንም ይህንን እንደማያደርግ ከተናገረ በኋላ ይልቁኑ ከሱ ጋር ትክክለኛ የሆነ የኩንጉፉ ውድድርን እንዲያደርጉም ይጋብዘዋል። ዲሞክራሲያዊ የሆነ ድብድብ ማለት ይሄ ነው። ግን ይሄን ፈላ ለአራት ለመደብደብ ሲመጡ አያፍሩም? ያሳፍራሉ እውነት። በቀጣይም በኩንጉፉ ክለብ ውስጥ ከተገናኙ በኋላ ሁሉም በመጀመሪያ ያላቸውን ችሎታም ያሳያሉ። ከዚያም ድብድቡ ይጀምርና ሊንም የልጆቹን አለቃ ወዲያውኑ ያሸንፈዋል። በቀጣይም ሊን በክለብ ውስጥ የሚሰሩት ትላልቅ ተማሪዎች ለድብድብ እንዲወጡም ያደርጋቸዋል። አረ ይህን ልጅ ረፍ በሉት። ፊልም የማብዛት መጨረሻ እኮ ይሄ ነው። ቢሆንም ሁሉንም በሚያስገርም መልኩ ብቻውንም ያሸንፋቸዋል። በዚህም ጊዜ እነሱም ሽንፈታቸውንም ይቀበላሉ። ቢሆንም ግን የነሱ የቴኳንዶ አሰልጣኝ የሆነው ሚስተር ማንን የሚያሸንፍ ከሆነ አሰልጣኛቸው እንደሚያደርጉትም ይናገራሉ። እንዲህ ነው እንግዲህ እያነቡ እስክስታ ማለት። በሌላ በኩል ሊንና ቼንግ እነዛን ሌቦችንም ያገኛሉ። አስከትላም የወሰደውን ሳጥን እንዲመልስም ይነግሩታል። ቢሆንም ሌባው ግን እሱ የወሰደባቸው ሳጥን ሌላ ትንሽዬ ልጅ እንደወሰደበትም እያለቃቀሰ ይነግራቸዋል። ነገር ግን ጥሎት የነበረውን ስልኩን እሱ ይዞት ስለነበር ፎቶንም ከስልኩ ላይ ያሳያቸዋል። ሁለቱም አሁን ሊን ምን እንደሚመስልም ካወቁ በኋላ እሱንም ለመፈለግም ይወስናሉ። በቀጣይም የትምህርት ቤቱ የስፖርት መምህር የሆነው ሚስተር ማን አንና ዩዋን አንድ ላይ ሲሄዱም ይመለከታቸዋል። እናም የተኛው የቅናት መንፈሱም ይነሳበታል። ለዚህ አይነት ምቀኛ ተጋርዶብን እኮ ነው ከሲንግል ህይወት መውጣት የከበደን። ሚሳናንም ይወዳት ስለነበር በአንድም ይሁን በሌላ መንገድ እሷን ሚስቱ የማድረግ ፍላጎትም ነበረው። ሁለቱንም ለባስኬትቦል ልምምዱ ከጋበዛቸው በኋላ ለነሱ በማቀበል ተማሪዎቹን ለማሰልጠንም ይሞክራል። ዝግጁ ባልነበረበትም ሰዓት ላይ ኳሷን ለዩዋን እየወረወረ ማሳመምም ይጀምራል። አንዴ ብቻ ሳይሆን በተደጋጋሚ መልኩ ኳሱ እየወረወረም ይመተዋል። በመጨረሻም ዩዋን አፍንጫውም ይደማል። ምንድነው ግዴታ ነው እንዴ? አልጫወትም አይልም? ምን አባቱ ያመጣል? ሊንም አጎቱ ሚስተር ማንን ሲያሰቃየውም ይመለከታል። ስለዚህም ለሱ ለመበቀልም ይወስናል። ኧረ ፈላው እንደ እድሜሁ፣ ኧረ ተው ተው፣ ጭራሽ ስለመበቀልም ያስባል። ዩዋንም ሰዓት ላይም ብቻውን እየበላ በነበረበት ሰዓት ላይም አንመታ ከጎኑም ትቀመጣለች። በተደጋጋሚ ፊቱም ስለተመታም ስለሱም ተጨንቃ ነበር። ይኸውልሽ እኔት ስለሱ ካሳሰበሽ እንደሚያፈቅርሽ ተረጂዋ በቃ። ልክ በዛ ሰዓት ላይም ሊን ወደ እነሱ በመምጣት አናጎቱ ፍቅረኛሞች መሆን እንደሚገባቸው ይናገራል። እሷ ስለሱ ስላላት ስሜት ምንም የማያውቀው ዩዋንም በዚህ በማፈር ሊን እንዲያቆምም ይነግረዋል። ቢሆንም ሊን ግን ሁለቱም በግድ እጃቸውንም ያያይዘዋል። ሚስተር ማምም
ይህንን ሲመለከትም ይናደዳል። ለምን አትከስልም? ምን አገባች? በመቀጠልም ዩዋን አንን ሳትፈልግ እያስገደዳት መሆኑን በመናገር ያቸውንም ያስለቅቃቸዋል። በዚህም ያፈረችው ዩዋንን ምንም እንኳን ይቅርታ ቢጠይቃትም በዝምታ ትታው ትሄዳለች። አንተ ደግሞ ደብሯት አይደለም ደስታው ከቀን በላይ ሆኖባት ነው ወገኔ እንዴ። በቀጣይም በቴኳንዶ ክላሳቸው ላይ ሊን ማስተርማን ከሱ ጋር እንዲፋለምም ይጠይቀዋል። መጀመሪያ ሚስተርማንም ይስቃል። በደንብ ሳቅ፣ ጥርስን ያውልቅላል። ቢሆንም ሊን ግን ይህንን ያለው የምሩን መሆኑን ባወቀ ሰዓት ላይ በመጨረሻ ቻሌንጁንም ይቀበላል። በመጀመሪያ ችሎታውንም ለማሳየት በሚል እጁን ወደ ኋላ አስሮትም ነበር የተፋለመው። ቢሆንም ወዲያው ከባድ ምትን በተቀበለ ሰዓት ላይ ግን የታሰረውን እጁን በመፍታት ከሊን ጋርም መፋለም ይጀምራል። ቢሆንም አሁንም ቢሆን ግን እሱን ሊያሸንፈው አልቻለም። ማሪዎቹ የሚደግፉ የነበረው ለሊን ነበረ። ሊንም ይወዳት የነበረችው ዚናም እንደዛው ለሱም ትደግፍለታለች። በመጨረሻም ሚስተርማ ሊን ይመስለውና ፊት ለፊቱ የቆመውን ርዕሰ መምህር ላይ ሰንዝሮ ይመታዋል። አንና ዩዋንንም ለልጁ ተጠያቂ ስለነበሩ ልጁ ስላደረገው ነገርም በርዕሰ መምህር ይጠራሉ። ሚስተርማንም በነፃ እንዲሄድም ይደረጋል። ምንድነው በጨው ነው እንዲቃመው የመታው ማስተሩ አይደል እንዴ? ሊን ምን አረገ? ውጪ ላይም ዚና እጁ ላይ ጉዳት ስለደረሰበት ሊን ቁስል ፕላስተርም ትሰጠዋለች። እሱም ይዟት የነበረችውን ጥንቸል ካሳያትም በኋላ ለትንሽ ቀናት ያክል ትበደረዋለች። ከዚያም በክላስ ውስጥ ይገኙ የነበሩ ወንዶች ተሰባስበው በመምጣት እሱ ሰላምታ ካቀረቡለትም በኋላ እንዲያስተምራቸውም ይጠይቁታል። ሊንም በሐሳባቸው ከተስማማም በኋላ ቡድናቸውን ዘኩንጉፉ ቦይስ ብለው ይሰይሙታል። በተመሳሳይ ጊዜ ሊና ቻንግ ወደ ዩዋን አፓርትመንት ውስጥ ይገባሉ። ያንንም ሳጥን ፍለጋ ነበር የመጡት። ውስጡ ስላለው ነገር ባይነገራቸውም ነገር ግን በውስጡ እንስሳ እንዳለም ያውቁ ነበር። ነገር ግን ሳጥኑን ባዶ ባገኙት ሰዓት ላይ ቤት ውስጥ ትንሿን ኤሊ ሲያገኟት ምናልባት በሳጥን ውስጥ ያለችዋ ኤሊዋ ትሆናለች በሚል ሳጥን ውስጥም ከተዋት ይወስዷታል። አለቃቸውም የሚፈልገውን ነገር ባለማግኘቱ ምክንያት ይመታቸዋል። ሁለት ተደባዳቢዎችንም በማስጠራት ሊና ቻንግን እንዲደበድቧቸውም ያደርጋል። የማፊያ መጨረሻ ነው። በቃ ጥሩ ማረክ ከመጥፎ አንተ ነህ ተወቃሽ። ሊንንም እንደታጋች ከወሰዷትም በኋላ ቻንግ እሷን ለማትረፍ ሲል ጥንቸሏን ከየትም ብሎ እንዲያመጣለትም ይነግሩታል። በዛም ቀን ማታ ላይ ዩዋንና ሊን ወደ አንድ ሬስቶራንትም ይሄዳሉ። በዛ ጊዜ ላይም ለረጅም ጊዜ ያክል አንን እንደሚወዳትም ከተናገረ በኋላ በምሳ ሰዓት ላይ ሚስተር ማሱን በመሳደቡ መጥፎ ስሜት እንደተሰማው ይናገራል። ይህ ታዳጊ ታዲያ ምን እንዲያደርግለት ነው የሚነግረው? በቀጣዩም ቀን ሊን ለማስተርማ እንደ ቻሌንጅ ይዞለትም ይመጣል። ይህም ከዩዋን ጋር በአን ፊት ለፊት እንዲፋለሙና እሷም ለራሷ የሚሆናትን ባል እንድትመርጥ ነበረ። ማምም ዩዋንን እንደሚያሸንፈው በማሰብ በሐሳቡም ይደሰታል። ቢሆንም በተቀጣጠሩበት ቦታ ላይም እንደደረሰ ግን ልጁ ስለ ሁሉም ነገር እንደዋሸና ከሱ ጋርም ሊደባደብ የመጣው ራሱ ሊን እንደሆነም ይገነዘባል። የሚሸነፍ ከሆነ ደግሞ ከአንና ከዩዋን እንዲርቅ ነበር ሐሳቡ። ሚስተር ማምም ይህን ቻሌንጅ መቀበልም አልፈለገም። ቢሆንም ግን ሊን እሱንም ይደበድበዋል። በመሃል ላይም አድርጎት የነበረውን ዊግም ያወልቅበታል። እናም በዛ መሃል እጁንም ይሰብረዋል። ይህ 6 ዓመቱ ሳይሆን ብቻውን 6 የሆነ ፈላነት። አንም ተጨማሪ ጉዳት ከማድረሱ በፊት ሊንንም ታስቆመዋለች። ከዚያም የቻሌንጁን ደብዳቤ ትመለከታለች። ካነበበችውም በኋላ ደብዳቤው የተላከው ከዩዋን እንደሆነና እሷም እንደ ሽልማት ብቻ ሲያያት እንደነበር እንድታስብ ያደርጋታል። ዩዋንም በዚህ ሰዓት ላይ በትንሹ ሊን በጣም ይናደዳል። ደና ጀምሮት የነበረውን የፍቅር ግንኙነትም ዳበላሸበትም ይናገራል። ከዚያም ከፊቱ ዞር እንዲልለትም ይነግረዋል። ሊንም የተናገረው የምር መስሎት ወደ ቤትም ያመራል። ዩዋንም ከተረጋጋ በኋላ ልጁንም ቢፈልገው ነገር ግን ሊያገኘውም አልቻለም። በመጨረሻ ግን አንድ ደውላ እሷ ቤት እንዳለም ትነግረዋለች። በተመሳሳይ ጊዜ ቻንግ በዩዋን ቤት ውስጥ ጥንቸሏን መፈለግም ይጀምራል። ስለ ሊ ህይወትን በመፍራት ሊንን ሄዶ በቀጥታ ሊያገኘውና ጥንቸሏንም ሊጠይቀውም ይወስናል። በጸባይ መጠየቁ ይሻላል። በቀጣዩም ቀን
አን ዚናና ሊንን ማስተርማንን ለማየት ሲሉ ወደ ሆስፒታል ያመራሉ። ራሱ ሰባብሮ ሊጠይቀው ይሄዳል። እንግዳ ተቀባዩዋንም በሚያወሯት ሰዓት ላይ ሊን በጋዜጣው ላይ የነበረችውን ጥንቸልም ይመለከታል። እናም እሱ ጋር ከነበረችው ጥንቸል ጋርም ግንባሯ ላይ የነበረው ምልክትም ያመሳስላት ነበረ። በጋዜጣው ላይም ብዙ መድኃኒቶች ሊሰሩባት የምትችል ጥንቸል መሆኗንና የእሷ መገኘትም ብዙ በበሽታ ውስጥ የሚገኙትን ሰዎች ደህና እንደሚያደርግም ተጽፏል። ቢሆንም ግን እቺ ጥንቸል በሌቦች እንደተወሰደችና አሁንም እየተፈለገች እንደሆነ ነበር የሚናገረው። ሕፃናቶቹም እቺ ጥንቸል እንዳለቻቸው ከተናገሩ በኋላ ወደ ዚና ቤትም ጥንቸሏን ለማምጣት ይሄዳሉ። በመሃል ግን ቼንግ ይመጣል። የሥራ አጋሩም ትገደል በመሆኑ ጥንቸሏን እንዲሰጠውም ይለምነዋል። በደንብም ከመውራታቸው በፊት ግን ለቻንግ አለቃ የሚሰሩት ሌሎች ሰዎችም መጥተው ያስቆሟቸዋል። ሴቶቹንም አግተው ሲወስዷቸው ሊን ግን ከሁለቱ ሰዎች ጋር ይፋለማል። ከአጋቾቹ መካከል የነበረችዋ ሴት ለሊን እነሱን ነፃ እንዲወጡ የሚፈልግ ከሆነ ባለችው ቦታ ላይ ጥንቸሏን ይዞ እንዲመጣም ተነግሯለች። በቀጣዩም ትዕይንት ላይ ዩዋንና ሊን ወደ ተባለው ቦታ ሲያመሩ እንመለከታለን። ነገር ግን በመንገዳቸው ላይ ሰዎቹን ለማታለል ሌላ ጥንቸልም ይገዛሉ። ሸውራችሁ ሞታችኋል። በቦታው ላይም ሲደርሱ ዩዋን እሱ በድብቅ ለመከታተልና ሊንን ወደ ውስጥ እንዲገባም ይነግረዋል። ፈርቼ ነው አትልም። ሊንም ወደ ውስጥ ከገባ በኋላ ጥንቸሏን ከመስጠቱ በፊት ጓደኞቹን ነፃ እንዲያደርግለትም ይጠይቀዋል። አለቃውን በድጋሚ እንደተዋሸ በተመለከተ ሰዓት ላይ ቡድኑ መሮጥ ይጀምራል። የተቀሩትም ቢከተሏቸው ሊን ግን ከነሱ ጋር ይፋለማል። አንም በመጨረሻም የተወሰደች ሲሆን ከዛ ልታመልጥ የቻለችዋ ዚና ብቻ ነበረች። ዩዋንም አን ውስጥ እንደሆነች በተመለከተም ሰዓት ላይ ሕፃናቱን ከዛ እንዲሮጡ ከነገራቸው በኋላ እሱ ግን አንን ለማትረፍ ይወስናል። ቢሆንም ግን በቀላሉ ነበር የተያዘው። ውጪ ላይም ሊን ዚናን ለፖሊሶች እንድትደውል ከነገራትም በኋላ ዩዋንንና አንን ለማትረፍ ሲል ወደ ውስጥም ይገባል። ሰዎቹም ሁለቱንም በገመድ ያንጠለጠሏቸው ሲሆን ዩዋንም ሞት እንደሆነ ያስብና ለአን ስለሱ ያለውን ስሜት በሙሉ ይነግራታል። እሷም ተመሳሳይ ስሜት እንዳላትም ትነግረዋለች። ሊን እነሱን ለማዳን በሚሄድበትም ሰዓት ወጥመድ ውስጥ ገብቶ ነበር። ቢሆንም ወዲያውኑ ግን ሊተርፍም ችሏል። በተለያየ ቦታ ላይም ከከበቡትም በኋላም ጥንቸሏ የት እንዳለችም ይጠይቁታል። የመጡትንም ከተፋለመ በኋላ ግን ገመዱን እንደሚቆርጡት በተናገሩ ሰዓት ላይ ፍልሚያውን ማቆም ነበረበት። ምክንያቱም የገመዱ መቆረጥ ዩዋንንና አንን ወደታች የሚጥላቸው ይሆናል። በድንገትም በቦታው ላይ ትልቅ ፍንዳታዎች ይከሰታሉ። ይህንንም ያደረጉት የሊንግ ጓደኞችና የስፖርት መምህራቸው ሚስተር ማን ነበሩ። እንዲህ ነው በቃ ጠላትን ወዳጅ ስታደርግ ማለት ነው። ቡድኑም እነሱን ለማትረፍ የመጡ ሲሆን ከሰዎቹ ጋር መፋለምም ይጀምራሉ። ሚስተር ማምም እንደዛው የተቀሩትንም መደብደቡንም አላቆመም። በመጨረሻም አለቃቸው ገመዱን ይቆርጠውና አናም እንዲወድቁም ያደርጋል። ከዚያም ሕፃናቶቹ በከባዱ ተፋልመው ያሸንፋሉ። ፖሊሶቹም በቦታው ላይ መጥተው ሁሉንም ያተርፋሉ። ያው ሁሉንም ያስሯቸዋል ማለት ነው። በዛ ሰዓት ላይም አን በቱቦ ላይ እንጂ ወደ መሬት እንዳልወደቁም እንመለከታለን። ይህም ሕይወታቸው እንዲተርፍም አድርጓል። ከዚህ አጋጣሚ በኋላም ትምህርት ቤቱ አንድ ዝግጅትም ያዘጋጃል። በዝግጅቱ ላይም ዩዋን ለአን ጽፎላት የነበረውን ዘፈንም ይዘፍንላታል። ኩንጉ ፉ ቦይስም እንደዛው ስራቸውንም ያቀርባሉ። የፊልማችን ታሪክ እዚህ ላይ የሚያበቃ ሲሆን ታሪኩን ከወደዳችሁት ላይክ፣ እንዲስተካከል የምትፈልጉት ነገር ካለ ደግሞ በኮመንት ጀባ በሉኝ። ሁሌም ደግሞ የመለቃቸውን ጸዴ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ።